አቤቱ እግዚአብሔር ሆይ እወድሃለሁ። እግዚአብሔር አለቴ አምባዬ መድኃኒቴ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ክብር ሁሉ ለሱ ይሁን። እስቲ ወደ እግዚአብሔር ቃል ትንሽ ሁላችንንም የሚያበረታታ ቃል እስቲ ዛሬ ላንብብላችሁ። በልቤ ያስቀመጠው ነው። ዮሐንስ 16:33 እንዲህ ይላል፣ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ኢየሱስ ክርስቶስ አስቀድሞ ለእኔና ለእናንተ የተናገረው ቃል ነው። ስሙ ይባረክ። በዚህ ዓለም ላይ ስንኖር በውጭ አገርም ያለን ወይም በኤርትራ ውስጥም ያለን በኢትዮጵያ ውስጥ ያለን ሰዎች በተለያየ ነገር እናልፋለን፣ አልፈናል። ፈተናዎች አሉ። ብዙ ችግሮችን ተጋፍተናል፣ እየተጋፋንም ነው። ግን የዚህ ዓለም ነገር ያልፋል። ምክንያቱም እግዚአብሔር አለታችን ነው፣ አምባችን ነው፣ መድኃኒታችን ነው። እንደ ቃሉ ችግራችን ላይ ወይም ፈተናችን ላይ ከማተኮር ወደ እስቲ በአንድነት ይህንን ቃል የሰማችሁ በዚህ ቀን በዚህ ሰዓት መዝሙረ ዳዊትን 18-1-2 ያለውን መዝሙረ ዳዊት 91:2 ዮሐንስ 16:33 በግላችሁ አንብቡት። በግላችሁ እየደጋገማችሁ አንብቡት። በፈተና ውስጥ እናልፋለን። ብቸኝነት ይኖራል፣ በሽታ ይኖራል፣ የሥራ ማጣት ይኖራል። በውጭም ኑሩ፣ በአገር ቤቱ ኑሩ። ቤተሰብ ወይ እናት ወይም አባት፣ ወንድሞች፣ እህቶች፣ ቤተሰብ ከዚህ ዓለም ሊያልፉብን ይችላሉ። ሐዘን አለ፣ ሐዘን ይጎዳል። ጌታ ኢየሱስ ክርስቶስ ግን አስቀድሞ ይህን ስለሚያውቅ አይዟችሁን ያለን፣ አይዟችሁ እኔ ከእናንተ ጋር ነኝ ብሏል። ቃሉን የሚጠብቅ አምላክ ነው ያለን። መዝሙረ ዳዊት 91:1 ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ክብር ሁሉ ለጌታ ይሁን። በልዑል መጠጊያ የሚኖር ሁሉን የሚችል አምላክ ጥላ ውስጥ ያድራል። በጌታ በኢየሱስ ክርስቶስ በእግዚአብሔር ጥላ ነን ወይ? እግዚአብሔርን አንተ መታመኛዬ ነህ እለዋለሁ ይላል የእግዚአብሔር ቃል። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። ዛሬ አምላኬ ሆይ መሸሸጊያዬ አንተ ነህ፣ ማምለጫዬ አንተ ነህ፣ አለቴ አንተ ነህ፣ አምባዬ አንተ ነህ፣ መድኃኒቴ አንተ ነህ፣ አምላኬ አንተ ነህ። እስቲ እንበለው። ለሱ የሚከብድበት ነገር የለም። ሁሉ ነገር ይቻለዋል። እስቲ በእርሱ እንታመን ዛሬ። ረዳታችን እሱ ስለሆነ፣ መታመኛችን እሱ ስለሆነ፣ መጠጊያችን እሱ ስለሆነ፣ ወንድሞቼ እህቶቼ፣ የምታሳልፉት መከራ ያልፋል። እግዚአብሔር ጤና ይስጣችሁ፣ ጤና ለሌላችሁ፣ በሐዘን የተጎዳችሁ እግዚአብሔር ያጽናናችሁ። በተለያየ ፈተና የምታልፉ እግዚአብሔር ከእናንተ ጋር ይሁን። መንፈስ ቅዱስ ይርዳችሁ። ኢየሱስ ክርስቶስ ጌታ ነው። ያድናል፣ ይፈውሳል። እረኛችን እሱ ነው። መጠጊያችን እሱ ነው። አምባችን እሱ ነው። አምላካችን እሱ ነው። የማይክድ ሁልጊዜ በጠራነው ቁጥር ሁልጊዜ የሚገኝ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ይባርካችሁ፣ በሰላም ይባርካችሁ፣ በሰላም ይባርካችሁ።
በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። የሰላም አምላክ የሰላም ጌታ ኢየሱስ ክርስቶስ ሰላም ይስጣችሁ በጌታ በኢየሱስ ክርስቶስ ስም አሜን። አቤቱ እግዚአብሔር ሆይ እወድሃለሁ። እግዚአብሔር ዓለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬ ነው። በልዑል መጠጊያ የሚኖር ሁሉ በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። ጌታዬ አመሰግንሃለሁ፣ ጌታዬ በጣም አመሰግንሃለሁ፣ በእርሱ እታመናለሁ። አቤቱ እግዚአብሔር ሆይ እወድሃለሁ። እግዚአብሔር ዓለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬ ነው። በልዑል መጠጊያ የሚኖር ሁሉ በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። ጌታዬ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። ጌታዬ አመሰግንሃለሁ፣ ጌታዬ በጣም አመሰግንሃለሁ።